በአንድ ወቅት ትልቅ ሀገር የነበረች የተለያዩ ብሔሮችን አቅፋ የያዘች አውሮፓዊት ሀገር ጽንፍ በወጣ የዘር ፖለቲካ እንዴት ልትፈራረስ ቻለች? በዚህ ቪዲዮ የዩጎዝላቪያን ታሪክ የምንመለከት ይሆናል። የዩጎዝላቪያ ምስረታ የተፋጠነው በታሪክ ታላቅ ምስቅልቅል በታየበት በአንደኛው የዓለም ጦርነት ከ1914 እስከ 1918 ነው። የጦርነቱ መነሻ ምክንያት በሳራየቮ ከተማ የኦስትሮ ሃንጋሪው አልጋ ወራሽ አርችዱክ ፍራንክ ፈርዲናንድ የሰርብ አርበኛ በሆነው ጋቭሪኤል ዮሲፕ በመገደሉ ነበር። ጦርነቱ እየተባባሰ ሲሄድ በ1917 በግሪክ ኮርፍ በምትባል ደሴት ላይ ታሪካዊ ስምምነት ተፈረመ። የኮርፍ ዲክላሬሽን በመባል የሚታወቀው ይህ ስምምነት በስደተኛው የሰርቢያ መንግሥትና በኦስትሮ ሃንጋሪ ስር በነበሩት የደቡብ ስላቭ ተወካዮች መካከል ተደረገ። በ1918 ዓ.ም አንደኛው የዓለም ጦርነት ሲያበቃ ዘመናትን ያስቆጠሩት የኦቶማንና የኦስትሮ ሃንጋሪ ግዛቶች ፈረሱ። ይህ የታሪክ ክፍተት ለደቡብ ስላቭ ሕዝቦች የዘመናት ሕልማቸውን እውን የሚያደርጉበት ወርቃማ ዕድል ፈጠረላቸው። በመጨረሻም በታኅሳስ 1 ቀን 1918 በቤልግሬድ ከተማ የዩጎዝላቪያ ምስረታ ይፋ ሆነ። የሰርቢያው አልጋ ወራሽ ልዑል አሌክሳንደር ካራጆቪች አዲሱን መንግሥት መሠረተ። አዲሷ ሀገር ስትመሠረት ሰርቢያን፣ ሞንቴኔግሮን፣ ክሮሺያን፣ ቦስኒያና ሄርዝጎቪኒያን እንዲሁም አሁን በሰሜን መቄዶንያ የምትታወቀውን ግዛት በአንድ ጥላ ስር አጠቃለለ። ነገር ግን የአዲሷ ሀገር አመሰራረት ገና ከጅምሩ ውስብስብ የሆኑ ልዩነቶችን ይዞ መጣ። በተለይም ሃይማኖታዊ ልዩነቶች ጎልተው መታየት ጀመሩ። የአዲሱ ሀገር የፖለቲካ ውጥረት እየጨመረ በመሄዱ በ1928 በፓርላማ ውስጥ ታዋቂው የክሮአት መሪ ስቴፓን ራዲች ከተገደለ በኋላ ሀገሪቱ ወደ ከፍተኛ ቀውስ ገባች። ንጉሥ አሌክሳንደር ይህንን ቀውስ ለመግታት በ1929 ሕገ መንግሥቱን በመሻር አምባገነናዊ የንግሥና አስተዳደርን አወጁ። በዚሁ ዓመት የሀገሪቱ መጠሪያ የዩጎዝላቪያ ንጉሣዊ አስተዳደር በማለት ቀየሩት። የንጉሡ ዓላማ የነገድና የብሔር ልዩነቶችን አጥፍቶ አንዲት ዩጎዝላቪያን መፍጠር ነበር። ሆኖም ይህ እርምጃ በብሔሮች መካከል የነበረውን ቅሬታና ጥርጣሬ ይበልጥ አባባሰው። የቀድሞዋ የሶሻሊስት ፌዴራላዊት ሪፐብሊክ ዩጎዝላቪያ የኢኮኖሚ ታሪክ በሁለተኛው የዓለም ጦርነት ማብቂያና የሀገሪቱ መፍረስ ከ1945 እስከ 1990ዎቹ መጀመሪያ መካከል ባሉት 10 ዓመታት ውስጥ ልዩና ውስብስብ ሂደትን አሳይታለች። ዩጎዝላቪያ ከሌሎች የምስራቅ አውሮፓ ኮሚኒስት ሀገራት የተለየ የኢኮኖሚ ሞዴል በመከተል ትታወቃለች። በ1948 በጆሴፍ ብሮዝ ቲቶና በሶቪየት ኅብረት መሪ ጆሴፍ ስታሊን መካከል የተፈጠረውን ፖለቲካዊ ውዝግብ ተከትሎ ዩጎዝላቪያ ከሶቪየት ኅብረት ማዕከላዊ የኢኮኖሚ ዕቅድ ተለይታ ወጣች። በ1950ዎቹ መጀመሪያ ላይ ያስተዋወቀችው የሠራተኞች የአስተዳደር ሥርዓት ሀብቶች የመንግሥት ሳይሆኑ የኅብረተሰብ ሀብት እንዲሆኑ አድርጓል። በየፋብሪካውና በየድርጅቶቹ ያሉ ሠራተኞች ምክር ቤት በማቋቋም የምርት ሂደቱን፣ የሠራተኞች ደሞዝና የምርት ዋጋን በራሳቸው እንዲወስኑ ተደረገ። ሀገሪቱ በፊውዳላዊ ወይም በማዕከላዊ አስተዳደር በሶሻሊዝም ፋንታ የገበያ መሪዎችን ከሶሻሊዝም አስተዳደር ጋር ያቀናጀ የኢኮኖሚ ሥርዓት ተገበረች። በእነዚህ 10 ዓመታት ውስጥ ዩጎዝላቪያ ፈጣን የኢንዱስትሪና ማኅበራዊ እድገትን አስመዘገበች። ዩጎዝላቪያ ከግብርና መር ወደ ኢንዱስትሪ መርነት ተሸጋገረች። የኤሌክትሮኒክስ፣ የጨርቃጨርቅ፣ የተሽከርካሪና የከባድ ኢንዱስትሪ ውጤቶች በስፋት መመረት ጀመሩ። ዩጎዝላቪያ ገለልተኛ ሀገራት ንቅናቄ መስራች በመሆኗ ከምዕራባውያንም ሆነ ከምስራቁ ጎራ ጋር የንግድ ግንኙነት ነበራት። ይህም ከምዕራብ ሀገራት የገንዘብና ቴክኖሎጂ ድጋፍ እንድታገኝ አድርጓታል። በሌላ በኩል የትምህርት፣ የጤናና የቤት አቅርቦት በመንግሥትና በግል ድርጅቶች ዋስትና ተሰጥቶ ስለነበር የሕዝቡ የኑሮ ደረጃ ከሌሎች የሶሻሊስት ሀገራት የተሻለ ነበር። ዜጎቿ ወደ ምዕራብ አውሮፓ በቀላሉ የመጓዝና የመስራት መብት ነበራቸው። የዩጎዝላቪያ ኢኮኖሚ ከነበሩበት ዋና ዋና ድክመቶች አንዱ በሪፐብሊኮቿ መካከል ያለው ከፍተኛ የኢኮኖሚ እድገት ልዩነት ነበር። ይህ ልዩነት በሀገሪቱ የፌዴራል በጀት ክፍፍልና በሀብት ድልድል ላይ በሪፐብሊኮች መካከል ከፍተኛ ቅሬታ እንዲፈጠር ምክንያት ሆኗል። በ1970ዎቹ መገባደጃና
በ1980ዎቹ መጀመሪያ የዩጎዝላቪያ ኢኮኖሚ ለከባድ ፈተና ተጋለጠ። የሀገሪቱ የውጭ ዕዳ በከፍተኛ መጠን በመጨመሩ የብድሩ መጠን እስከ $20 ቢሊዮን ይደርስ ነበር። የገንዘብ እጥረትና በኢኮኖሚ አስተዳደር መላላት ምክንያት የዋጋ ንረት በየዓመቱ በከፍተኛ ፐርሰንት ጨመረ። ዩጎዝላቪያ ከዓለም አቀፉ የገንዘብ ድርጅት IMF ብድር ለማግኘት በወሰደችው የወጪ ቅነሳ ምክንያት በተለይም የግብር ጭማሪ፣ የመንግሥት ድጎማ መነሳትና ጥብቅ የወጪ ቅነሳ በመከተሏ በሕዝቡ ዘንድ ከፍተኛ ተቃውሞ ተፈጠረ። የኢኮኖሚው ውድቀት የሀገሪቱን ፖለቲካዊ አንድነት በከፍተኛ ሁኔታ አናጋው። በተለይ በኢኮኖሚ የበለጸጉት ስሎቬኒያና ክሮኤሺያ ሀብታቸው በኢኮኖሚ ደካማ ለሆኑት ሪፐብሊኮች መከፋፈሉን ሲቃወሙ፣ በተቃራኒው በኢኮኖሚ ደካማ የሆኑት ደግሞ በቂ ድጋፍ አላገኘንም በማለት ተቃወሙ። በ1980 የፕሬዝዳንት ቲቶ ህልፈትን ተከትሎ ማዕከላዊ የኮሙኒስት ፓርቲ የኢኮኖሚ ቀጠናዎችን የመቆጣጠር አቅሙን አጣ። የኢኮኖሚ ቀውስ ያስከተለው ማኅበራዊ ቀውስ የብሔርተኝነትን ፖለቲካ በማፋፋም በ1991 ሀገሪቱን ወደ አስከፊ ቀውስ ከተታት። ከሁለተኛው የዓለም ጦርነት በኋላ ዩጎዝላቪያ በማርሻል ጆሴፍ ብሩዝ ቲቶ ጠንካራ መሪነት ተገነባች። ቲቶ በብሔሮች መካከል የነበረውን ትልቅ ልዩነትና የታሪክ ቁስል ለማከም እኩልነትና ወንድማማችነት የሚል መርህን ተከተለ። በቲቶ ዘመን ዩጎዝላቪያ ከሶቪየት ኅብረት ተጽዕኖ ነፃ የሆነች በምዕራቡና በምስራቁ ጎራ መካከል ሚዛኗን የጠበቀችና የበለጸገች ሀገር ነበረች። ሆኖም ይህ መረጋጋት በዋናነት ግላዊ ተጽዕኖና በፓርቲ ጥብቅ ቁጥጥር ላይ የተመሰረተ እንጂ በሕዝቦች መካከል የተፈጠረ እውነተኛና ዘላቂ አንድነት አልነበረም። በ1974 ዓ.ም የወጣው አዲሱ ሕገ መንግሥት ለሪፐብሊኮችና ለራስ ገዝ ግዛቶች በተለይም ለኮሶቮ ሰፊ የራስ ገዝነትን መብት ሰጠ። ይህም በሰርቢያ ብሔርተኞች ዘንድ ዩጎዝላቪያን የሚያዳክም ነው ብለው ተቃወሙት። በ1980 የቲቶ ሕይወት ማለፍ ተከትሎ በዩጎዝላቪያ የፖለቲካ ክፍተት ተፈጠረ። በዚህ የሥልጣን ክፍተት ምክንያት ሀገሪቱን በየተራ የሚመራ የጋራ ፕሬዝዳንት ምክር ቤት የተቋቋመ ቢሆንም ጠንካራ መሪ ባለመኖሩ በሪፐብሊኮች መካከል ያለው ፉክክር አደገ። ይህ በእንዲህ እንዳለ በ1980ዎቹ ሀገሪቱ በከባድ የኢኮኖሚ ቀውስ ውስጥ ወደቀች። ከፍተኛ የውጭ ዕዳ፣ የዋጋ ንረትና የሥራ አጥነት ቁጥር በመጨመር የሕዝቡን ምሬት አበረታው። ይህ የኢኮኖሚ ድቀት በሪፐብሊኮች መካከል ያለውን ቅሬታ አጎላው። የፖለቲካ ቀውሱ ወደ ከፍተኛ ደረጃ የተሸጋገረው በ1980ዎቹ ማብቂያ ላይ የብሔርተኝነት ስሜት በከፍተኛ ደረጃ ሲያብብ ነው። በ1987 ስሎቦዳን ሚሎሶቪች በዩጎዝላቪያ ስልጣን ላይ ሲወጣ የሰርቢያን ብሔርተኝነት እንደ ዋና የስልጣን መሳሪያ ተጠቀመበት። ሚሎሶቪች በኮሶቮ የሚኖሩ ሰርቦችን ጥያቄ በመደገፍ ተቀባይነትን አተረፈ። በ1989 የኮሶቮንና የቮይቮዲናን ራስ ገዝነት ሰረዘ። ይህም በሌሎች ሪፐብሊኮች በተለይም በስሎቬኒያና ክሮኤሺያ ዘንድ ሰርቦች ዩጎዝላቪያን ሙሉ በሙሉ ለመቆጣጠርና ታላቋን ሰርቢያ ለመመስረት እያሴረች ነው የሚል ስጋትን ፈጠረ። በ1980ዎቹ መገባደጃ ላይ በምስራቅ አውሮፓ የኮሙኒዝም ውድቀትና የበርሊን ግንብ መፍረስ በዩጎዝላቪያ ላይ ቀጥተኛ ተጽዕኖ አሳደረ። በጃንዋሪ 1990 በተካሄደው የዩጎዝላቪያ ኮሙኒስት ፓርቲ 14ኛው አስቸኳይ ጉባኤ ላይ በሰርቢያና በስሎቬኒያ ኮሙኒስት ልዑካን ከፍተኛ አለመግባባት ተፈጠረ። የስሎቬኒያና የክሮኤሺያ ተወካዮች ጉባኤውን ረግጠው ወጡ። በዚሁ ዓመት በሪፐብሊኮቹ የተካሄደው የመጀመሪያው ነፃ ምርጫ በየአካባቢው ያሉ ብሔርተኞች እንዲያሸንፉ አደረገ። በክሮኤሺያና በስሎቬኒያ የነፃነት ደጋፊዎች ስልጣን ያዙ። በሰርቢያ ደግሞ ሚሎሶቪች ስልጣኑን አጠናከረ። ሰኔ 25 ቀን 1991 ስሎቬኒያና ክሮኤሺያ ነፃነታቸውን በይፋ አወጁ። ይህ አዋጅ በአውሮፓ አህጉር ከሁለተኛው የዓለም ጦርነት በኋላ ከፍተኛ የተባለ ደም አፋሳሽ ጦርነትን አስነሳ። የዩጎዝላቪያ ሕዝባዊ ሰራዊት የስሎቬኒያን ወሰኖች
ለመቆጣጠር ቢንቀሳቀስም ስሎቬናውያን ባደረጉት የተቀናጀ መከላከል በማድረጋቸው ጦርነቱ በ10 ቀናት ውስጥ አነስተኛ ጉዳት አድርሶ ተጠናቀቀ። በክሮኤሽያ ሁኔታው ሙሉ በሙሉ የተለየ ነበር። በክሮኤሽያ ይኖሩ የነበሩ ከፍተኛ ቁጥር ያላቸው ሰርቦች በክሮኤሽያ ነፃ መውጣት ስጋት ስለገባቸው በሰርብ መንግስትና በዩጎዝላቪያ ሰራዊት ድጋፍ የክሮአትና ሰርብ ሪፐብሊክ የሚል የራሳቸውን ግዛት አወጁ። ጦርነቱ እጅግ አስከፊ ከመሆኑ የተነሳ የቩኮቫር ከተማ ሙሉ በሙሉ በቦምብ ተደበደበች። የዱብሮቭኒካ ታሪካዊ ከተማም ተከበበች። በዚህ ጦርነት ሁለቱም ወገኖች የብሔር ማጽዳት ወንጀልን ፈጽመዋል። በ1992 ቦስኒያ ነፃነቷን በሕዝበ ውሳኔ ስታውጅ በዩጎዝላቪያ የመፈራረስ ታሪክ ውስጥ እጅግ አስከፊውና አሰቃቂው ጦርነት ተነሳ። በዚህም ምክንያት በራዳቫን ካራጂች የተመሩት የቦስኒያ ሰርቦች የራሳቸውን ሪፐብሊክ ስፐርስካ በማቋቋም የቦስኒኮችንና የክሮኤሽያዎችን ግዛት ለመንጠቅ ሰፊ ጦርነት ዘመቻ ጀመሩ። የሳራየቮ ከተማ ለ4 ዓመታት ያህል በሰርብ ኃይሎች ተከበበች። በዚህም ምክንያት በሺዎች የሚቆጠሩ ሲቪሎች በቀላልና በከባድ መሳሪያ ተደብድበው ተገደሉ። በሐምሌ 1995 በሴብሬንካ ከተማ በጀነራል ራትኮም ምላዲች ጥበቃ ስር የነበሩ ከ8000 በላይ ቦስኒያክ ተወላጆችን በጅምላ ጨፈጨፈ። ይህ ድርጊት ከሁለተኛው የዓለም ጦርነት ወዲህ በአውሮፓ የተፈጸመ ትልቁ የዘር ማጥፋት ወንጀል ሆኖ ተመዝግቧል። የቦስኒያ እልቂት የዓለም አቀፉን ህብረተሰብ ትዕግስት አስጨረሰ። በዚህም ምክንያት የኔቶ ኃይል ጣልቃ በመግባት በቦስኒያ ሰርቦች ላይ የአየር ድብደባ ካካሄደ በኋላ ተፋላሚ ወገኖች ወደ ውይይት እንዲመጡ ተደረገ። በ1995 ዓ.ም መጨረሻ በአሜሪካ አዘጋጅነት በተፈረመው የዴይተን ስምምነት መሠረት የቦስኒያ ጦርነት አበቃ። ቦስኒያና ሄርዝጎቪና አንዲት ሀገር ሆና ነገር ግን በሁለት አስተዳደራዊ አካላት የቦስኒያ ክሮኤሽያ ፌዴሬሽንና የሪፐብሊክ ሰርብስካ በሚል ተከፍላ እንድትዋቀር ተደረገ። ነገር ግን የዩጎዝላቪያ ቀውስ በዚህ አላበቃም። በ1998 በኮሶቮ ክፍለ ሀገር አዲስ ጦርነት ተቀሰቀሰ። በኮሶቮ የሚኖሩ አብዛኞቹ አልባናውያን ከሰርቢያ ጭቆና ነፃ ለመውጣት የኮሶቮ ነፃነት ሰራዊት በማቋቋም የትግል እንቅስቃሴ ጀመሩ። የሰርቢያ መንግሥት በወሰደው እጅግ አሰቃቂ የአጸፋ እርምጃ በሺዎች የሚቆጠሩ አልባናውያን የተገደሉ ሲሆን በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው ሊፈናቀሉ ችለዋል። በ1999 ኔቶ ያለ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ በሰርቢያ ላይ ለ78 ቀናት የዘለቀ የአየር ድብደባ አካሄደ። ይህም ስሎቦዳን ሚሎሴቪች ጦሩን ከኮሶቮ እንዲያስወጣ አስገደደው። ኮሶቮ በተባበሩት መንግስታት ጊዜያዊ አስተዳደር ስር ከቆየች በኋላ በ2008 ነፃነቷን አወጀች። በሕዝባዊ ዓመፅ ሥልጣናቸውን ያጡት ስሎቦዳን ሚሎሴቪች እና ሌሎች የጦር መሪዎች ሄግ በሚገኘው ዓለም አቀፍ የወንጀለኞች ፍርድ ቤት ቀረቡ። በዛው ዓመት ሞንቴኔግሮ በሕዝበ ውሳኔ ከሰርቢያ በመለየት ነፃነቷን አወጀች። ይህም የዩጎዝላቪያ ሀገርነት ያበቃበት ሆኖ ተጠናቀቀ። የዩጎዝላቪያ የእርስ በርስ ጦርነት ከ140 ሺህ በላይ ሰዎችን ሕይወት የቀጠፈ፣ ሚሊዮኖችን ያፈናቀለና የባልካን ክልልን ማኅበራዊና ኢኮኖሚያዊ ገጽታ ለዘላለም የለወጠ አሳዛኝ የታሪክ ምዕራፍ ነው። ይህ ታሪክ ጠንካራ ተቋማትና የጋራ መቻቻል በሌለበት ሁኔታ የጽኑ ብሔርተኝነትና የፖለቲካ ሴራ እንዴት አንዲት የበለጸገች ሀገር ወደ ፍርስራሽነት ሊቀይራት እንደሚችል ትልቅ ማሳያ ነው።